ብር ሳይኖር ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። እኔ እምልሽ ወንድምሽ ግን ለምንድን ነው እብድ የሚያደርገው? እኛ ከተዋደድን ለምን አይተውንም? ባውቀው አልነግርህም ነበር እናስደበቀኝ። እኔ ግን ይሄ ድብቆሽ ቶሎ ቶሎ እንድትናፍቀኝ እያደረገ ነው። እጄን ያዘኝ፣ መቼም እንዳትለቀኝ እሺ? እኔ ብለቅህ እንኳን መልሰህ ይዘህ አለቅሽም በለኝ። ወንድምሽ መጣ። ወንድሜ ምን እያደረጋችሁ ነው? እወዳታለሁ። ስንት ብር አለ? ወንድሜ እወዳታለሁ እያለ እኮ ነው። ስንት ብር አለ ነው ያልኩ? አፈቅራታለሁ። እኔ እህቴን አኑራሃት እንጂ ማየት የምፈልገው አፈቅርሻለሁ የሚል ባዶ የተስፋ ቃል ስደረድርላት አይደለም። እንዋደዳለን እኮ ከፍቅር በላይ ምን አለ? አፈቅርሻለሁ የሚለው ቃል ብቻውን ያኖራችኋል? ትበሉታላችሁ፣ ትጠጡታላችሁ። ቃል የፊደል ስብስብ ነው። የፊደል ስብስብን ደግሞ ገጣጥመህ ስምህ ልታረገው ትችላለህ እንጂ አትበለውም፣ አያኖርህም። ብር ሳይኖር ፍቅር ውስጥ መግባት ማለት ከወገብ በላይ ልብስ ለብሰህ ከወገብ በታች እርቃንን እንደመሆን ነው። አሁን ተደስተሽ በኋላ መጸጸት ትፈልጊያለሽ ወይስ አሁን እያመመሽም ቢሆን ትተሽው በኋላ ሰላም ያላት ሴት ትሆኛለሽ? ቆይ አንተ እህትን በብር ልሸጣት ፈልጋ? ከቃልና ከባዶ ተስፋ ገንዘብ ያለውና የሚያኖራት አይሻልም? ገንዘብ የሌለው ወንድ ሙሉ አይደለም። ገንዘብ ያዝና ሙሉ ሁን እሺ።